ገላችንን በታጠበን ቁጥር ፀጉራችንን አንታጠብም እና የጁሙዓ ቀን ትጥበት አጅር የሚያስገኘው እስከ ፀጉራችን ስንታጠብ ነው ወይስ ገላን ብቻ መታጠብ በቂ ነው? ግዴታ የሆኑ ትጥበቶችን ሲታጠቡ ሙሉ ሰውነትን ከፀጉር እስከ እግር ጥፍር መታጠብ ግዴታ ይሆናል። ምንም ውሃ ያልነካው የሰውነት አካል መኖር የለበትም። እንደዚሁ ደግሞ ልዩ ትሩፋት እንዳላቸው የተነገረላቸው ትጥበቶችም ሙሉ ሰውነትን ማዳረስ አለባቸው። የጁሙዓ ትጥበትም ላይ ይሄው ነው የሚባለው። በተለይ በርካታ ዑለሞች የጁሙዓ ትጥበት ግዴታ እንደሆነ ተናግረዋል። ስለዚህ ሙሉ ሰውነትን ማዳረስ አለበት፣ ፀጉርንም ጨምሮ። ፀጉር ላይ ማፍሰሱ ብቻም በቂ አይሆንም፣ በደንብ መንካት አለበት። ነገር ግን የጁሙዓ ትጥበት ጅምሁር ዑለማ ብዙሃኑ የፊቅህ ሊቃውንት ተወዳጅ ሱና እንደሆነ ነው የሚናገሩት። ሆኖም ሙሉ አጅሩን ለማግኘት ሙሉ ሰውነትን ማዳረስ ያስፈልጋል። ፀጉርን በተመለከተ ደግሞ ለየት ባለ መልኩ የጁሙዓ ትጥበት ላይ ትኩረት ተሰጥቶታል። መን ገሰለ ወግተሰል ተብሏል። ገሰለ የሚለውን ፀጉሩን ያጠበ ብለው ዑለሞች ፈስረውታል። ከተራ እጥበትም ባለፈ ፀጉርን በደንብ አጽድቶ ማጠብ አስፈላጊ እንደሆነ ተነግሯልና ሙሉ የጁሙዓ ትጥበትን የሌሎችንም ሱና ትጥበቶችን አጅር ማግኘት የሚፈልግ ሰው ሙሉ ሰውነቱን ማዳረስ አለበት። አንዳንዴ ትጥበቱ አስፈላጊ ነው ታጠቡ ተወዳጅም ቢሆን የተባለበት ምክንያት ቆሻሻን ከማስወገድ አንፃር ስለሚሆን ከአንገት በታችም መታጠቡ ቆሻሻውን ይቀንሳል፣ መጥፎ ጠረንን ያስወግዳል በሚለው ተኬዶ የተወሰነ መልኩ አጅር ይኖረዋል። ሙሉ አጅር ግን የሚገኘው ገላን መታጠብ ይወደዳል የተባለባቸው አጋጣሚዎች ላይ ሙሉ ፀጉርንም ጭምር ሲታጠቡ ነው። ሌላኛው ጥያቄ ያሳለፍኳቸው ብዙ ወንጀሎች አሉብኝ፣ ግን አሁን ላይ በጣም እያስቆጨኝ ነው። ዜና ሰርቻለሁ፣ አባቴንም ሳላስፈቅድ ከኪሱ ብር እያወጣሁ ካርድ እገዛ ነበር። ለአባቴስ ምን ማድረግ አለብኝ? አባቴ እድሜው በጣም እየገፋ ነው። ስደት ከመጣሁ 1 ዓመቴ ነው ገና። ለመመለስ ጊዜው በጣም ይቆያል። ሳላገኘውስ ቢሞት ምን ማድረግ አለብኝ? የሚል ጥያቄ ነው። ወየቱቡ ላሁ ዐላ መን ታብ፣ ጥፋቱን አውቆ ሰከራተል መውት ሳይዘው በፊት ወደ አላህ የተመለሰ የተጸጸተ ከዛ በኋላ ያበላሸውን ያስተካከለ አላህ ይቅር ይለዋል ተብሏል። ከአላህ ጋር የተያያዘውን በተውበት ማስተካከል ይቻላል። አላህን ይቅር በለኝ ማረኝ ማለት መጸጸት፣ ይቅርታ መጠየቅ፣ ወንጀል የሚያራግፉ ኸይር መልካም ስራዎችን ማብዛት፣ ሱና ጾሞችን፣ ሱና ሶላቶችን፣ ሰደቃ፣ እስትግፋር ማብዛት። ያ አላህ በዚህ ይስተካከላል። ሁለተኛ እንደዚህ አይነት መጥፎ ስራ ላልሰራ ብሎ ከመወሰን ጋር ባለፈው ከመቆጨት ጋር ቀሪ ህይወትን ከማስተካከል ጋር የሰዎችን ሐቅ በተመለከተ